ማለት ነው መምህር? እማዬና አባዬ አልኮል ስለሚጠጡ ወደ ሲኦል ይገባሉ ማለት ነው? እኔም ከነሱ ጋር ነው ወደ ሲኦል የምገባው? ክርስቲናዬ እዚህን በስካር ደስታ ውስጥ ሆነው እግዚአብሔርን የሚረሱ ሁሉ መጨረሻቸው ከእርሱ መለየት። ሲኦል ማለት እኮ ልጆች ከእግዚአብሔር እቅፍ ከእግዚአብሔር ፍቅር መለየት ማለት ነው። ቅዱስ ጳውሎስ እንደነገረን ሰካራም ሁሉ መንግሥተ ሰማያትን አይወርስም። እና የአልኮል መጠጥ መጠጣት ጥሩ ነው ልጆች? አይደለም። ሰካራም ሁሉ የአልኮል መጠጥ የሚጠጣ ሁሉ መጨረሻው የት ነው? ሲኦል። ሲኦል ምንድን ነው? ከእግዚአብሔር ፍቅር መለየት። ሰካራም ሁሉ ወደ ሲኦል ይገባል። ጎበዝ ልጆች፣ ቅዱስ ጳውሎስ ነው የነገረን። እሺ ለገበታ እንዴ ምን ማለት ነው መምህር? እማዬና አባዬ አልኮል ስለሚጠጡ ወደ ሲኦል ይገባሉ ማለት ነው? እኔም ከነሱ ጋር ነው ወደ ሲኦል የምገባው? ይቅርታ ልጆች፣ እኔ ማለት የፈለኩት እንደዚህ አይደለም። እሺ ክርስቲኔ ልጅ ነው ወዴ የኔ ልጅ ቅድም ያልኩት ነገር ልብሽ እንዳይሰብረው እሺ። እግዚአብሔር አምላክ ሁሉንም ልጆች ይወዳል፣ ወላጆችንም ጭምር። እርሱ የሚፈልገው ንስሐን እንጂ የኃጢአንን ሞት አይደለም። እሺ ታዲያ እንዴት ነው የሚድኑት መምህር? አንቺ በምትጸልይላቸው ንጹህ ጸሎት፣ የልጆች ጸሎት በእግዚአብሔር ዙፋን ፊት ቀርበ አንቺ ከልብሽ ስትጸልይ የእግዚአብሔር ታላቅ ምሕረት በቤታችሁ ውስጥ ይሆናል። አሁን ለእነርሱ ብጸልይ መጠጥ መጠጣታቸው መቼ ሊያስቆማቸው ይችላል መምህር? በአንድ ወር ጊዜ ውስጥ። እኛ ከዚህ አስረዝመን ብንጸልይ እግዚአብሔር መጠጥ መጠጣታቸውን እንበላ በአንድ ሳምንት ጊዜ ውስጥ ሊያስቆማቸው ይችላል መምህር? እግዚአብሔር ሁሉ ነገር እንደሚያልፍ ያውቃል። ጸሎት ይበልጥ ከልብ የሚወጣ ከሆነ እግዚአብሔር እማዬና አባዬ ዛሬ ማታ ሊያስቆማቸው ይችላል መምህር? ለእግዚአብሔር የሚሳነው ነገር የለም። እናት ወይም አባትሽ የአልኮል መጠጥ ይዘው ሲመጡ ከተመለከትሽ የምታደርጊው ነገር የሚኖር በቀጥታ ወደ መኝታ ክፍልሽ ትገቢና ተንበርክከሽ እግዚአብሔርን ለምኝው፣ አልኮል መጠጥ እንዲያቆሙ ለምኝው፣ እርሱም ይሰማሻል። ጎበዝ ልጅ፣ አሁን ወደ ትምህርት እንመለስ። እግዚአብሔር እናትና አባቴን መጠጥ ከመጣ ፈድ አምላኬ እባክህን አምላኬ ከመጠጣት መረገም ነው እግዚአብሔር። በቃ ወዴ በእናትህ አጋጣሚ ነው። ባይሆን ከዚህ ወዴት ለመዳን ጣፋጭዬን አምጣል። ባይሆን እሱ ይሻላል። እናኔ ደንከ እኔም ወደ ኢየሱስ ክርስቶስ እናትና አባቴን ከመጠጥ ስትንድ ይህ መጠጥ እንዲተበሳል እኔ የምፈልገው ከእነሱ ጋር ሚስት የሰማች መልካም ከአንተ ጋር ግብሽ መንግስት የሰማች ሚስት ሆነት ካዶ Répondra. Christis. Salut à l'autre.
እኔና ናች እየጸለየች ነው እሷ። አልገባኝም። ያሳይ እግዚአብሔር እናትና አባቴ ነቀከለ እከከላች ከላ ሰባት ሰሚቲስ ያ ልጄ ምንድነው እንደዚህ ልታስብ ያደረገሽ? ሰካራም የአልኮል መጠጥ የሚጠጣ ሁሉ መጨረሻው የት ነው? ሲኦል ምንድን ነው? ከእግዚአብሔር ፍቅር መለየት። ሰካራም ሁሉ ወደ ሲኦል ይገባል። አባታችን በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም የዕለት ምግባችንን ስጠን፣ በደላችንን ይቅር በለን። መምህር ዛሬ ላመሰግንህ ነው የመጣሁት። ስለምን? በእርግጥ ከዚህ በፊት ልጃችንን ያስተማርከው ትምህርት በጣም ከባድ ነበር ለሷ፣ ለእኛም እንደዛው። ነገር ግን እግዚአብሔር በልጃችን ንጹሕ እምነትና ጸሎት አድኖናል። በልጃችንም በኩል አናግሮናል። እኔ ግን ያደረኩት ነገር የለም። የልጃችሁ ንጹሕ ጸሎትና የእግዚአብሔር ታላቅ ምሕረት። እውነት ነው። እግዚአብሔር በአንድም በሌላም ይናገራል። እኛን ደግሞ በልጃችን በኩል አናግሮናል። እንግዲህ አሁን ንሳችንን ጨርሰናል። እግዚአብሔር ከፈቀደልን ደግሞ ስጋው ደሙ ልንቀበል ነው። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር ያበርታችሁ። እንግዲህ ደስ ይላል በጣም በርቱ።